ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው በርግጥ እሱ ባንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለው ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማግኘት ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለ? አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በማ አሁን ያለው ማዕረግ ክቡር የመጀመሪያው ሰው ማን ነው አትበል። ቆይ ልነግርህ እኮ ነው፣ ልጨርስ እኮ ነው። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ? እሺ። አርቲስትነቱ ተወዳጅነቱ ሰምተሃል? ሰምቻለሁ። ከ5 ዓመት በፊት ነው አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ የምነግርህ። አሁን ነው የሰማሁ ገና እኔ ያልኩህ እንደዛ አይነት የክብር ዶክትሬት እንደተሰጠው ፎቶውን ማምጥተው አሳይተውኝ ነው። አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ ጋር ከተገናኘን እሱ ማለት እሱ ነው ብለው አሳዩኝ። ከዛ በኋላ ተረዳሁኝ። አዎ እንዲህ አይነት እሱን ነው። ለማንኛውም እሺ ያንተ የግልህ ነው። ለስትቀልድም ሊሆን ይችላል እንደዚህ ያልከው። እኔ በእንዲህ አይነት ጉዳይ እኔ የሰሩ ሰዎችን አከብራለሁ። ሰዎች እሺ ለማንኛውም ኢንተርቪው ማድረግ የማልፈልገው አውቃለሁ እንደሚያቀኝ አውቃለሁ ደግሞ ኢንተርቪው ለስራ ብዬ ብጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ እፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩህ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር ነው። አዎ አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊው ዓለም ተነስተው ወደዛ ማዕረግ የሚያደርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። አንተ አታውቀውም። ምን አስጨነቀ? አታውቀውማ እኮ አታውቀውም። በቃ ከበደኝ። አታውቀውማ ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ የማያውቅ ጉድ እኮ ነው እያወራህ ያለኸው። አታውቀውም። ዝም ብለህ ስማ ብላ። አንተም ብላበት። ይሄን በተናገርክበት አሟሽበት። አንተም ቀጥል። ሌላ ሀሳብ ካለ የመጀመሪያው ብፁዕ ዘፋኝ ብለህ ልትሾ የተነሳ ሊሆን ይችላል። አክብሮትን ምንም ችግር የለብኝም። አክብሮት አይደለም። እኔ በቃ የሆነውን ነው እየነገርኩህ። እኔ
በተብታባ አንደበቴ ለመግለጽ ስገመገም አሳንሰው ይሆናል እንጂ የሱን ጀግንነት፣ የሱን አዋቂነት፣ የሱን ጭምትነት እኔ ሊገልጸው አልችልም። በጣም በጣም ጭምት ትሁት ሰው ነው። አግኝተው ታውቃለህ? ስለማታውቀው ሰው ታረም ታወራለህ። ስለማውቀው ነው የነገርኩህ እኮ። አግኝተው ታውቃለህ ያልኩህ ስለማታውቀው ነው ለአንተ ማነገር እኮ። አግኝተው ታውቃለህ ስለ ካልተናገር የማታውቀውን ሰው በዚህ ያክል ደረጃ ማግኘት ማለት እሺ፣ ልንገርህ። እሺ፣ በጸባይ ማግኘት ማለት ማለት ነው በአካል ተገናኝተህ ኮፊ ጠጥተህ አላውቅም ሰምተው ታውቃለህ? አላውቅም እኮ። ታዲያ በማታውቀው ሁኔታ ሚዲያ ላይ ባየኸው ሁኔታ ብቻ ይህን ሁሉ ገለጻዎች ማድረግና ወጨ ብፁዕነትን ማዕረግ ለመስጠት መጓጓትህ ከምን የተነሳ ነው? አይደለም የኔ የማወቅ ጥግ ከአንተ ጋር ፊዚካሊ መቅረብ ብቻ አይደለም። በስራዎቹ ይለካል አይደለም። የኔን የማወቅ ጥግ ነው የነገርኩህ። ወደ እሱ ልመጣልህ ነው። እኔ አንተን ለማወቅ ዝም ብዬ በአካል አንተ ጋር መጥቼ ፊት ለፊት አይነ ውሃን ሉጫ ፀጉርህን ማየት ቆይ ልግለጽህ ብዬ ነው እኮ። ለምን ትነገረኛለህ? እኔ የማውቅበት የራሴ አንተ እኔን ካልተናገርክና ካላረክ አይሆንም። እኔ አንድን ሰው የማውቅበት የራሴ የሆነ ተሰጥኦ አለኝ፣ ኔትወርክ አለኝ ምናምን ምናምን። አንደኛ ይሄን ያዝ። ሁለተኛ ቴዲ አፍሮ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ሌሎች ኢትዮጵያውያን ታላቅ ሰዎች እኛ ስለሱ እንድናውቅ የፈለገውን ነገር በትንሹ ከፍቶ ያሳየን በቂ ነው። ከዚህ በላይ በሩን ቢበረግደው ምን ያህል ልናውቅ እንደምንችል አስበው። በጣም ብዙ እናውቃለን። እንዲያውቅ በፈቀደልክ ያወቅነው ቴዲ በጣም ክቡር ነው። ስለዚህ ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬዝ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል ስለሱ ለመስራት።